ምንድነው እንደዚህ ቆንጆ መሆን? መኮንን ምን እየሆንክ ነው? አንተ እንደዚህ አይነት ሰው ነህ እንዴ? እንዴት አይነት ሰው ነኝ? ማለት ተሳስተህ መሆን አለበት መቀመጫ ነው የመታኸኝ። ተሳስቼ ሳይሆን ቆንጅናሽን አይቼ ደስ ብሎኝ። ምን እየሆንክ ነው መኮንን? ባለጌ መሆንን አላውቅም ነበር። ለካ አንተ ባለጌ ሰው ነህ። ሜሎ ምንድነው የምታካብጂው? እዚህ እኮ ማንም የለም እኔና አንቺ ብቻ ነን። ብቻችንን ብንሆንስ? ያቴ ባል እኮ ነህ። ታዲያ ምን ይገርማል? ይልቅ ሜሉዬ እንመቻች፣ መኝታ ክፍል ገብተን ጣፋጭ ጊዜ እናሳልፍ። በጣም ባለጌና ነውረኛ ሰው ነህ። ክብረ ቢስ። እባክሽ አትውረግረጊ። ይልቅ እሺ በይና እንደሰት። ጭራሽ ከአንቺ ጋር ለመተኛት ጓጓሁ። እበላሻለሁ። እማዬ መኮንን ግን ምን አይነት ሰው ነው? እንዴት ጠየቅሽ ልጄ? እንዲሁ ዝም ብዬ ስለ ባህሪው ለማወቅ። መኮንን የሰው እንዴት ዋላችሁ? ጥያችሁ ጠፋው አይደለ? ለማዬ እኮ ቆንጆ ፍራፍሬ ለመግዛት ሄጄ ነው። ሜሉዬ ተነሽና ኪችን ፍራፍሬ ያስቀምጫለሁ። ቆንጆ ጁስ ስሪላቸው። እሺ መጣሁ። ሂድ። እንዴ ሜሉ የምን ቀጠሩ ነው? እማዬ እኮ ፍራፍሬ ነገር ያስፈልጋቸዋል። ተነሽ እንጂ ትንሽ አንቺ ጥንባሮ ጌት ምን ታውሪ ነበር? ኧረ እኔ ምንም አላልኩም። ይኸውልሽ ሰምኛለሽ፣ አንድ ነገር ለማድረግ ብትሞክሪ እንደምገልሽ አስቢ። እኔ ምንም አላልኩም። አንቺ የምታስጠልይ ሰው። አሁንስ አንቺን ምን አድርጌ ከዚህ ቤት እንደምነቅልሽ ነው ያጣሁት። ምንድነው ማድረግ ያለብን? የዚህ ሰውዬ ብልግና ለእማዬ ነው ወይስ ለእህቴ ነው መንገር ያለብኝ? እማዬ ከሰማች በድንጋጤ ይባስ ትታመማለች። ለእህቴ እንዳልነግራት ደግሞ ባልሽ ባለጌ ነው መቀመጫ መታኝ ብዬ ነው መነግራት ወይስ ምንድነው ምላት? እጄን ተሰበርኩ። ምን ሆነ? ሻወር ውስጥ ሳውና ዳለተኝ እና ወደኩ። እጄ በጣም ተቆርጧል። ካላስቸገርኩሽ አልጋውን አትፊልም? እሺ አመሰግናለሁ። ማዘኔ ሀይል አይተኮም ዘላል ጋር ይወጣችሁ። ከዚህ በኋላ ወደ ቤትሽ ብትሄጂ ነው የሚሻለው። ለምን እንደዛ አልሽማ? እኔ ምንም አላማረኝም። እባክሽ ቤትሽ ሂጂ። ማን ያበሳስልልሻል እማዬ? ችግር የለውም። እኔ ለራሴ አላንስም። እህቴን እያወቅሻት እሷ ቤቴ መሄድ እፈልጋለሁ ካልሻት ምንም አትልም። ምን ሆነሻል? ምንም አልሆንኩም፣ ግን በቃ መሄድ አለብኝ። እንዴ እንደዚህ ብሎ ነገር አለ እንዴ? ከማዬ ጋር ጣልታችሁ ነው? ኧረ አልተጣላንም። መቼም ከሞኬ ጋራ ምንም ያጣላችሁ ነገር የለም። እሱ እንደሆነ ከሰው ጋር የሚጣላ ሰው አይደለም። አዎ ከእሱ ጋርማ አልተጣላውም። መሄድ ስለፈለግኩ ነው። እሺ ይችን ሳምንት አገሽኝና እኔ ስመጣ ትሄጃለሽ። እኔ እስከዛ መቆየት አልችልም እህቴ። አንቺ ደግሞ እንደ ሕፃን ልጅ አይደለሽ። እናትሽን እንድትከባከቢ እኮ ነው ቆይ የተባለ። ሞኬም እንዳይደክም እንድታሳርፊው ነው። ቆይ ለአንድ ሳምንት መሆን ያቅትሻል? እስቲ ለቁም ነገር ብቂ። እሺ በቃ በጣም ነው ያመመኝ። ለምን ድብና አይሉ ስታስቢው የአንቺ መታመም የሚያሳስበኝ ይመስልሻል? እባክህ ልጄ እኔ ካንተ ምንም አልፈልግም። ቢያንስ ሐኪም ያዘዘልኝ መድኃኒት ግዛልኝ። ምግብ ካበላሁሽ መቼ አነሰሽም? ጭራሽ መድኃኒት ገዝቼ እንድትድኝ የምፈልግ ይመስልሻል? እንደውም መርዝ ባገኝ እሱን ነበር ገዝቼ ማበላሽ። ኧረ ተው ልጄ ተው። ሁሉን የሚያይ እኮ የሰማይ አምላክ ያያል። ያለ አትበይኝ። ዳኒ ስር ለምን አፈጥም? ሜላት የለችም እንዴ? ሻወር ናት። ዋው አሁን ቆንጅየዋ ሜላት ከሻወር ወጥታ ልብሷ ስትቀያይር ራቁቷን ቪዲዮ ይቀርጽልኛል ማለት ነው። ከዛ ለመናኝ መኩ አብሬ ካልተኛው ትላለች ማለት ነው። አሁን አገኘሁሽ።
እናቴ እንደዚህ የሆነችው በአንተ ምክንያት ነው። መድኃኒቷን እንኳን በትክክል ሰጥታት አታውቅም። ማን ላይ ነው የምትጮይው? ሲጀመር እኔ የአንቺን እናት የመጠበቅ ግዴታ አለብኝ ይመስልሻል? ግዴታ ከሌለብህ እኮ ማስመሰል አይጠበቅብህም። መናገር ነው ያለብህ። ከፈለግሽ አሁንም እነግርሻለሁ። እቺ አሮጊት እናትሽ ለምን ፍግም አትልም? ጉዳይ አይደለችም። ትንሽ እንኳን የሌለ ሰው ነሽ። እኔ ሁሉንም ነገር ለእህቴ ደውዬ እነግራታለሁ። ንገረት። በጣም ጥሩ። ሜሉ በሩን ክፈቹ። አልከፍትም። ሁሉንም ነገር ለእህቴ ግልጽልጽ አድርጌ እነግራታለሁ። ከዛ በፊት አንድ የምነግርሽ ነገር አለ። ከዛ በኋላ ከፈለግሽ ትደውላታለሽ። እኔ ከእንደ አንተ አይነት ሰው ጋር ምንም የማወራው ነገር የለኝም። ሜሉ እንደዛ ከሆነ እኔ ጋር ራቁትሽን የሚያሳይ ቪዲዮ አለ። ለህዝብ ነው የምለቅልሽ። ምን? ስለምንድን ነው የምታወራው? አው እርቃን ገላሽን የሚያሳይ ቪዲዮ እኔ ጋር አለ። እሱን ለህዝብ አውጣልሻለሁ። ደግሞ ብለህ የምታወራው ስታጣ እንደዚህ አይነት ነገር ማውራት ጀመርክ? ትሰማኛለህ? ምንም አልክ ምንም ለእህቴ ደውዬ እውነቱን መናገር አይቀርም። እሺ ሜሉዬ፣ እኔም ላስቆምሽ አልፈልግም። ቪዲዮውን እንድለቀው ፍቃድሽን ብቻ ነው የጠየቁት። ስለምን ቪዲዮ ነው የምታወራው? እሱን በሩን ክፈቹና ላሳይሽ። የታለ የምታሳየው ቪዲዮ? አየህ፣ ምንም አይነት ቪዲዮ የለም። ታያለሽ እንጂ ቀዝቀዝ በይ። እንደዚህ በማድረግ አስቆማታለሁ ብለህ አስበህ ከሆነ ተሳስተሃል። እሺ ወይ ሜላቲ፣ አይተሽ ሳጨርሽ ወደቅሽ። ያሳዝናል። አይ ሜላት፣ ለዚህች አቅምሽ ነው ያን ሁሉ ነገር የፎከርሽው። አሁን ፈላጊው አንቺ ነሽ ማለት ነው። እኔ ደግሞ ተፈላጊ። አይዞሽ። ልጄስ ሜላትስ? ምን? እኔ የሜላት ጠባቂ ነኝ እንዴ? አይደለህም፣ ግን እባክህ ሜላትን ጥራልኝ። ሜላት ቅሌቷን መቋቋም አቅቷት ተዛውርቃለች። ቅሌቷ? የምን ቅሌት? ቀላል ነው። ፌንት ነገር ብቻ ነው የሰራችው፣ ሌላ ምንም አልሆነች። ልጄን በሞትኩት ምን ሆናብኝ ነው? ምንድን ነው የሆነችው ልጄ? ወይ እንዴት ሊያደርግሽ ነው? በእናትሽ እባክሽ አርፈሽ ተቀመጭ። ትሰማኛለህ? እኔን እስከ ዛሬ ድረስ እንደፈለገ ስታደርገኝ ዝም ብያለሁ። ልጆቼን ግን እንድትነካብኝ አልፈቅድልህም። በእውነት ላንቁሷ አማሮቢት። ሲጀመር አንቺን ማን ፈቃድ ሲከልከል ያደረገሽ? አርፈሽ ተቀመጭ፣ ያለዛ ከዚህ ቤት ወርውሬ ነው ማባረርሽ። እስኪ ሞክሪ፣ ግዴለ ሞክሪ። እስኪ ትንሽ ቁጭ በይ አሮጊት። ወይኔ ተያዝኩላ። ሄሉ ተነሽ እንጂ ምነው ተኝተሽ ቀረሽ? ራቁትሽን ራስሽን አይተሽ አታውቂም እንዴ? ምን ማካበል ነው? እባክህ ቪዲዮን አጥፋልኝ እባክህ። እሺ አታስቢ፣ አጥፋልሻለሁ። አሁን እያየሁ አጥፋልኝ። አይ አሁን እንኳን አልችልም። እሺ መቼ ነው የምታጠፋልኝ? በጣም ጥሩ ጥያቄ። እህትሽ ሳትመጣ የኔና የትሽ አልጋ ላይ
ቆንጆ ጊዜ እናሳልፋለን። ከዛ ጠፋልሻለሁ። እሱን እንኳን ማድረግ አልችልም። አትችይም? አዎ አልችልም። እንደዛ ከሆነ ቪዲዮ የሚለቀቅበትን ቀን በጉ ጠብቂ፣ እነግርሻለሁ። እባክህ መኮንን እንደሱ አታደርግ። እባክሽ ሜሉ፣ እንደዛ ነው የማደርገው። እባክህ መኮንን፣ እባክሽ ሜሉ። እባክህ መኮንን፣ እባክህ አይዞሽ። ሄሎ የኔ ሚስት፣ እንዴት ናችሁ? ሞኬ ጠፋው አይደል? አዎ የኔ ፍቅር፣ በጣም ጠፋሽ። እኔም እኮ እየደወልኩ እንዳላጨናንቅሽ ብዬ ነው ዝም ያልኩት። ቤት እንዴት ናችሁ? እማዬና ሜሉ? አይ እነሱማ በጣም ደህና ናቸው ውዴ። እንደውም ማዘር በጣም ተመችታት አሁን ብታያት ራሷ አታውቂያትም። አንተ እያለህ እኮ ደህና እንደምትሆን እርግጠኛ ነኝ። የኔ ሀሳብ ይባል። የኔ ፍቅር፣ አሁን አንቺ የምትመጭበት ቀን ብቻ ነው ናፍቀኝ የኔ ሚስት። ሞኬ ወደ ስብሰባ ግቡ እየተባልን ነው። እደውልልሃለሁ መልሼ። እሺ እሺ። ሜላትዬ የት ጥለሽ ጠፋሽ? አለው እማዬ፣ ትንሽ ራሴን አሞኝ ተኝቼ ነበር። አመኩት ልጄ። ምን ነው ምን ስላመመሽ? ምንም እማዬ አላመመኝም። አንቺ ደህና ነሽ? ደህና ነኝ። እንኳን ደህና ነሽልኝ የኔ ውድ እናት። እሺ ሜላት፣ ገላሽን ብቻዬን ከምታሳይ ከህዝብ ጋር እንዳየው የፈለግሽ ይመስላል። እባክህ መኮንን እንደዚህ አታድርግ። እባክህ ከግሬ ላይ ተነሽ። እባክህ እንደዚህ አታድርግ። ሜላት፣ ምርጫ ሰጥቼሻለሁ። መምረጥ ደግሞ የአንቺ ምርጫ ነው። ከእህቴ ባል ጋር እንዴት እንደዚህ ላድርግ? ምን ችግር አለ? እንደ እህትሽ ባል ሳይሆን እንደ ማንኛውም ሰው ተመልከች። የሚጸጽተንን ነገር አናድርግ። እባክህ መኮንን። እኔ እንኳን አይጸጽተኝም። እንደውም ደስ የሚል ስሜት ነው የሚሰማኝ። እሺ ወይ መጀመሪያ ቪዲዮውን አጥፋልኝና ከዛ ሚሊ፣ እንደዛ እንኳን አላደርግ። ይልቅ መጀመሪያ ከተጫወትን በኋላ ቪዲዮውን አይንሽ እያያ አጥፋልሻለሁ። እሺ ባይሆን እማዬ ሳትሰማ ማታ ላይ ይሁንሽ። ናይስ፣ በጣም ጥሩ። ደግሞ ስትመጪ ማለት ነው ስስ ቢጃማ ለብሰሽ ነው የምትመጪው። ጌታ ሆይ ምን ብበድል ነው በእህቴ ባል እንደዚህ አይነት ፈተና ውስጥ የምትከተኝ? አሁን ምንድን ነው ማድረግ ያለብኝ? ለራሴ ስል ከእህቴ ባል ጋር ልተኛ ነው? ምን አይነት ራስ ወዳድ ሴት ነኝ? እባክህ አምላኬ፣ እባክህ እንደዚህ አታድርጊ። እባክህ አምላኬ። ሚስትህን የምትወዳት ከሆነ እባክህ ተወኝ። በጣም ነው የምወዳት፣ ግን ደግሞ ከአንቺ ጋር ጊዜያዊ ነገር ብቻ ነው ማሳለፍ የምፈልገው። እባክህ ህይወቴን አታበላሽብኝ። ምን ነው? ለምን ህይወትሽ ይበላሽ? እኔ ከወንድ ጋር በእንደዚህ አይነት መልኩ መተኛት አልፈልግም። አልገባኝም። እና በምን አይነት መልኩ ነው መተኛት የምትፈልጊው? ከማገባው ባሌ ጋር ብቻ ነው መተኛት የምፈልገው። ምን ነው? ድንግል ነሽ እንዴ? አዎ። ዋው! እስኪ ሙትበይኝ። ዛሬ ደስታዬ እጥፍ ድርብ ነው በይኛ። ህይወቴን አታበላሽብኝ። ይህ እኮ መበላሽት አይደለም የኔ ቆንጆ፣ ደስታ ነው። እኔ ከማልፈልገው ሰው ጋር መደሰት አልፈልግም። ሜሉዬ፣ ለማታውቂው ሰው ይህንን ደስታ ከምትሰጪ ለእኔ ለምታውቂኝ ለእህትሽ ባል ብትሰጪ ለአንቺ ጥሩ ነው። አልፈልግም። የምታደርገውን ሁሉ የምታደርገው አስገድደኝ እንጂ ፈልጌው አይደለም። እወቅ ሜሉዬ፣ በቃ ከዚህ በላይ ወሬ ማብዛት የለብንም። እሺ፣ ወደ ጉዳዩ እንግባ።